እዚህ እጅሽ ምን ሆነሽ ነው? ምን እባክሽን እቃውን ያዝኩበት ነው መሰለኝ ትንሽ አሞኛል። እኮ መምጣት ፈልጌ ነበር ግን ልቤን ቅዝፍ አድርጎ አላንቀሳቅሳለሁ። ኧረ እንዴ ትናንትና ራሱ ስትፈጊ አይደል እንደዋልሽው? ቢሆንም እኔ እኮ መምጣት ፈልጌ ነበር ግን አሁን ያሞሻል ትችሽ አልሄድም ብሎ ቁጭ አለ። እንዴ ምሩ ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆን ያመመሽ። እኔ አላውቅም። እዚህ ሐኪሜንም አማክሪያት ነበር። ካልሆነ በቃ መቀየር ነው። እንደዛ ይሻላል ወይ? በቃ ነገ እንሄዳለን። አዎ በእናትሽ ናሆም የራስ ሳይተኛው እኮ ቁጭ ብሎ ነው ያደረው። አይ ግን በቃ መታየቱ አይከፋም። ለሱም ሸክም ሆንኩበት። ምሩ ምን ማለትሽ ነው? ናሆም እንዳይሰማሽ። እኔ አላውቅም። እዚህ ከስራ ደክሞት መጥቶ ሲያመኝ ሳይ ሲጨናንቅ እኔ በጣም እየደበረኝ ነው። በፍቅር እኮ የሚደረግ ነገር ለምን ተራራ መግፋት አይሆንም? ምንም አያደክም። በቃ አላውቅም። በዛ ላይ የናሆም እናት ደግሞ ስለ ሰርጉ ታጨናንቀናለች። ምን ማድረግ እንዳለብኝ አላውቅም። ምሩዬ ግን እኔ እሱ ነገር ምንም ደስ አላለኝም። ነገሮችን መደባበቅ ህይወቴን ምን ያክል አመሰቃቅሎት እንደነበር ትዝ ይልሻል አይደል? እውነቱን መናገሩ የተሻለ አማራጭ ነው። እኔ መቼም ቢያልኩኝ ናሆሜ ግን ምን እንዳስፈራው አላውቅም። ቢሆንም አውሩበት። ምሩዬ ምን አጋጠማት? ምሩዬ ምን ሆነች? ምን አጋጠማት? ምን ደረሰባት? ምን ሆና ነው? ቀጣዩን ክፍል ይዘን መተናል። ጽናት ቀጣዩን ክፍል 78 ይዘን ብቅ ብለናል። ምሩዬ ምን አጋጠማት? ምንስ ሆነች? ናሆሜ በጣም ተጨናንቋል ማለት ነው። ናሆሜ በጣም ተጨናንቋል። ምሩዬ ምን ሆናበት ነው? ምንድን ነው ያጋጠማት? እና ናሆሜ ይህን ያክል የተጨናነቀበት ነገር ምንድን ነው? ስለዚህ የምሩዬን እስከ መጨረሻው የምንከታተል ይሆናል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ የሀገሬ ልጆች ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። የደወል ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉኝ ማለት ነው። ውድ እህቶቼ፣ ውድ ወንድሞቼ እስከ መጨረሻው የምሩዬን ነገር እንከታተል ማለት ነው። ምሩዬ ምን ሆነች? ምሩዬ ምን ሆነች? ናሆሜ በጣም ሐስቧል ማለት ነው። ምሩዬን ምንም እንዳትሆንብኝ እያለ ዱዓ እያደረገ ነው። ምን ሆናበት ነው? እንዴት ነው? ምሩዬ አሟታል መሰለኝ እና ጽናትዬ ጋር ሄዳ እያወሩ ነው። ጽናቴ ምሩዬ የሚያምሽ ተጨማሪ መድኃኒት ስለምትወስጂ ይሆናል ትላታለች። አላውቅም ትላለች ምሩዬ ማለት ነው። ከዛ ነገ ሐኪም ቤት ሄደን ሐኪምሽን እናማክራታለን ትላታለች። እሺ ከአንቺ ጋር አብረን እንሄዳለን፣ ግን ናሆሜ እንዳይሰማኝ። ናሆሜ እኮ ለአንቺ በጣም እየተጨነቀ ነው፣ ይህንን ስትይ እንዳይሰማሽ ትላታለች። ከዛ ናሆሜ በጣም ተጨንቃለች። ስለ ሰርጉ የናሆሜ እናት በጣም እያጨናነቀች ነው፣ ምን ማድረግ እንዳለብኝ አላውቅም ትላለች ምሩዬ ማለት ነው። ከዛ ጽዬ ምን አለቻት? ምሩዬ ማንኛውም ነገር እውነቱ ሲታወቅ ደስ ይላል ትላታለች። እውነቱን ተናግሮ እውነቱ ሲታወቅ ደስ ይላል ትላታለች። እኔ ስለደባበቁኝ ምን ያክል ፈተና እንዳጋጠመኝ ታውቂዋለሽ ትላለች። ናሆሜ ደግሞ መናገር አይፈልግም ትላለች ምሩዬ ማለት ነው። ለምን ናሆሜ ሚስቴ በሽተኛ ናት ብሎ ማለት በጣም ይከብደዋል ትላለች። ናሆሜ በጣም ይከብደዋል ትላታለች። እንደዚህ አይባልም ትላታለች ጽናትዬ ማለት ነው። እኛ ሁላችንም ካንቺ ጎን ነን፣
ይህን እንዳይሰማ ምሩ ይህን ቢሰማ በጣም ይቀየማል። እኛ ከአንቺ ጎን ነን ሁላችንም፣ ስለዚህ አብሽሪ ትላታለች ማለት ነው። በቃ ምሩዬ በጣም ተግዛለች። ምን እንዳጋጠማት የምናውቀው ይሆናል የምናየው ይሆናል ማለት ነው። እንድትከታተላችሁ ናሆሜ በጣም ደብሮታል። ምን ሆነህ ነው ይለዋል ኪራዬ ማለት ነው። ምንድን ነው የተፈጠረ ነገር አለ እንዴ? አዲስ ነገር አለ እንዴ? ይለዋል። ከዛ ናሆሜ ምሩዬ ሰሞኑን በጣም እያመማት ነው ይለዋል። ከዛ ናሆሜ ታዲያ ኪራዬ ከዛ ሐኪም ቤት ለምን አትወስዳትም ሲለው የኔ ሐኪሞች ዓለም ላይ ያሉ ዶክተሮች የኔን በሽታ አያውቁትም ትለኛለች እና ምን ይሻለኛል ይላል ናሆሜ ማለት ነው። እና በቃ ሌት ተቀን ሀሳብ ሆኖበታል እና ምን ይሻለኛል ይላል። ስለዚህ ናሆሜ እናቴም ልጅ እያለች በጣም አጨናነቀችኝ አለ። እና ኪራዬ ደግሞ አንተ ጎበዝና ጠንካራ መሆን አለብህ እሷ እንድትጠነክር ይለዋል ማለት ነው። ኪራዬ ናሆሜ ሲነሳባት እኮ የሆነ እንዴት እንደምትሆን ብታያት ይለዋል ናሆሜ ማለት ነው ለምሩዬ ለኪራ እና ኪራ ያጽናናዋል። ከዛ ምሩና ጽናቴ እያወሩ ነው የተጫወቱ ነው። ያው ከጎኗ እንዳሉ ትናንትናም እኮ በጣም ስትለፊ ስትደክሚ ነው የዋልሽው፣ እንደዛ መሆን የለብሽም ራስሽን መጠበቅ አለብሽ ትላታለች ማለት ነው ጽዬ። እና ውድ ቤተሰቦቼ ፍቅር በጣም ከባድና እንትን እንደሆነ በዚህ ላይ ያሳያል ማለት ነው። ውድ ቤተሰቦቼ በጣም ጠለቅ ያለ ፍቅር ያለው ነገር ለሁሉ ነገር ያስጨንቃል ማለት ነው። እና ምሩዬ በጣም ተጨናንቃለች፣ አሟታል፣ በጣም ተክዛለች ማለት ነው። ናሆሜም እንደዛው። በዛ ላይ ደግሞ እናቱ ሰርጉ መቼ ነው የምታረግዢው? መቼ ነው የምትቋጠሪው? መቼ ነው የምትጸንሺው? እያለች ታሰቃያታለች ማለት ነው በሀሳብ። ናሆሜም በጣም ተጨናንቋል። ምሩዬ ይህንን ነገር በጣም ከብዷታል ማለት ነው። እና ውድ ቤተሰቦቼ ኪራዬና ጽናት በጣም ፍቅራቸው እየጨመረ ነው። ከበፊቱ ለየት ያለና ጠንካራ እየሆኑ ነው ማለት ነው ያሉት። የምናየው ነገር ጥሩ ነገር ይመስለኛል። ሰኒ ደግሞ በቃ ብቻቸውን ናሆሜንና ኪራዬን ብቻቸውን አሳደረቻቸው። ጽናትንና ምሩዬን ይዛ ክፍሏ ገባች እና ብቻቸውን እግራችሁን አቅፋችሁ ተኙ፣ ተቃቅፋችሁ ተኙ ብላ ጽዬንና ምሩዬን ይዛ ክፍሏ ይዛ ገባች ማለት ነው። ከዛ ናሆሜ በር ቆርቆሮ መጥቶ ምሩዬ መድኃኒቷን ወሰደች አለ። በል እናንተ ደግሞ ቆየት በልና ደግሞ ኪራዬ ይምጣና በየተኛች በለኝ አለችው ሰንዬ ማለት ነው። ሰንዬ በቃ የሌለ ሆናለች በአሁኑ ሰዓት የሌለ እና ሀቂቃተን ደስ ይላል። ድራማው በጣም የሚያምርና ድምቅ ያለ ነው ማለት ነው። ሰኒ በአሁኑ ሰዓት በጣም ንቁና ጥሩ ሐረካ ያላት ልጅ ሆናለች ማለት ነው። እና ምሩዬ አሟታል። ምሩዬ የኔ ወድ አልጋ ላይ ውድቅ ብላለች ማለት ነው። አሟታል እና እነሱ ሰኒና ጽናት ክችን ቤት ናቸው ማለት ነው።
ምሩዬ በጣም ተክሳለች እና ለናሆሜ ስትል ጤናዬን ጠብቅልኝ ትላለች ምሩዬ ማለት ነው። እናቱ ራሱ እንደዚህ መታመሜን ስትሰማ ምን እንደምትለው አላቅም። እና እባክህን ጌታዬ ትላለች ማለት ነው። ምሩዬ በጣም አሟታል፣ በጣም ተጨናንቃለች። ምሩዬ ምን ገጠማት? ምን ሆነች? ምን ነካት? የኔ ወድ ምሩዬ የኔ ቆንጆ እና እዚህ ጋር የምናየው ምሩዬና ጽናት ናሆሜ መጣ ማለት ነው። ናሆሜ መጣና ምሩዬ ተኝታለች በቃ አልቀሰቅሳትም ይልና ሳም አድርጓት ይወጣል ማለት ነው። ናሆሜ የተኛች መስሎታል። እሷ ግን አልተኛችም። አውቃ ነው የእሱን ድምፅ ስትሰማ ድፍት ያለችው ማለት ነው። እንዲሰማ ስላልፈለገች መታመሟን እና ምሩዬ በጣም ታማለች። በጣም ተጨናንቃለች ማለት ነው። የኔ ወድ በጣም አሟታል። ሀቂቃ ያስጨንቃል ማለት ነው። ውድ ቤተሰቦቼ ጤና ትልቁን ቦታ ይይዛል። ጤና ነው ለሰው ልጅ ማለት ነው። ምሩዬ ታማለች። ናሆሜም በጣም ተጨናንቋል ማለት ነው። ውድ ቤተሰቦቼ ይህን ይመስላል የዛሬው ቆይታችን። ለቀጣይ በአዲስ ነገር እንመጣለን። ውድ ቤተሰቦቼ ኢንሻአላህ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።